የደንብ ልብስ መለያን አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር ዋሉ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን መለያ አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታወቀ። ተጠርጣሪዎቹም አንደኛው ሸጋው ጫኔ እንለይ ጥበቃ፣ ሁለተኛ መሐመድ ሐምዛ ያሲን ባለሱቅ፣ ሶስተኛ አቤኔዘር ተስፋዬ በየነ ቲክቶከር፣ አራተኛ ጌትነት ደምለው ዳምጤ ጥበቃ የተባሉ ግለሰቦች ናቸው። ተጠርጣሪዎቹ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ደብረ ወርቅ ህንፃ አካባቢ ደንብ ማስከበር በማስመሰል በጎዳና ላይ ንግድ የሚተዳደሩትን ንብረታቸውን በመበተንና በመደብደብ የሐሰት ቪዲዮ በመስራት ህብረተሰቡ አሳስተው መንግስት ላይ ጥላቻ እንዲፈጠር ያደረጉ መሆናቸውን ተመልክቷል። ተጠርጣሪዎቹም አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳዩ እየተጣራ እንደሚገኝም ተመልክቷል።